ያለበት መቅረብ፣ እሱ ወደሚሰራበት ክልል መቅረብ፣ ብርሃኑ ወዳለበት መቅረብ። አሜን። እስኪ ለኔ ግን በሉ ወደ እግዚአብሔር መቅረብ ይሻለኛል። ድገም፣ ወደ እግዚአብሔር መቅረብ ይሻለኛል። የሚሻለው ወደ እግዚአብሔር መቅረብ ነው። አሜን። ዳዊት ገብቶታል። ምን አለ? እኔ ግን አለ ወደ እግዚአብሔር መቅረብ ይሻለኛል። ንጉስ ነው። እሺ፣ የሚበላውን አላጣም። ንጉስ ነው ዳዊት፣ ንጉስ ነው። ሁሉ በእጁ ሁሉ በደጁ ነው። የንግስና ስፍራ ላይ ሆኖ ግን ምንድነው የሚለው? ለኔ ግን ወደ እግዚአብሔር መቅረብ። በጦር ኃይለኛ ነው። ከልጅነቱ ጀምሮ በጦር ድል የሚያደርግ ሰው ነው። ብዙ የጦር ድሎችን ያየ ሰው ነው። ብዙ ስኬታማ፣ በምድር ላይ ስኬታማ ከሚባሉ ሰዎች አንዱ ዳዊት ነው። እግዚአብሔር በምድራዊ ነገር ብለስ አድርጎታል። ምድራዊ ነገሩ የተከፈተ ነው። ነገር ግን ዳዊት አንድ ነገር ይናገራል። ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ከዛ በመዝሙረ ዳዊት ምዕራፍ 34 ከቁጥር 6 ላይ ምን አለ? ወደ እግዚአብሔር ቅረቡ አለ ያበራላችሁማል። ወደ ማን ቅረቡ? ወደ እግዚአብሔር ቅረቡ። ምን ይልላችኋል? ያበራላችሁማል። ፊታችሁም ምን አይልም አለ? አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራም ሁሉ አዳነው። አሜን ነው ወይ? ዛሬ የምንቀርብበት ቀን ነው። ዛሬ የምንጮህበት ቀን ነው። ጩኸታችን መንፈሳዊ ዓለም ላይ ዛሬ ያስተጋባል። ዛሬ የእግዚአብሔርን ዙፋን ጩኸታችን በኢየሱስ ስም ይከበዋል። ያንተና የኔ ጩኸት ዛሬ መንፈሳዊ ዓለምን ያጨናንቃል። እስኪ እጮሃለሁ በሉ፣ እጮሃለሁ በሉ፣ እጮሃለሁ በሉ። እስኪ ማናጋባና ሳክራ ዳላ ባዳላ ማካታላ ብራዳ ጋባያ ኤል ካባዲና ማሴክሬ ደቤካታ ለብራዳ ጋባሻ ጌታ ኢየሱስ ሲናገር እንደዚህ አለ። ለቀበሮች አለ ገደል አለላቸው፣ ወደ ገደል ውስጥ ይደበቃሉ አለ። ወፎች ደግሞ ዛፍ አለላቸው አለ፣ በዛፍ ላይ ይደበቃሉ አለ። የሰው ልጅ ግን ራሱን የሚያስጠጋበት የለም አለ። የሰው ልጅ የሚለው ራሱን ነው። እኔ ግን አለ መደበቂያ መኖሪያ የለኝም አለ። ራሴን የማስጠጋበት ነገር የለኝም። ኢየሱስ ስላንተ ምን ሆነ? ራሱን የማያስጠጋ ሰው ሆነ። ራሱን የማይደብቅ መኖሪያ የሌለው እንዲሁ በምድር ላይ እንዲሁ አላፊ ሆነ። ለምን ከተባለ ለአንተ ቤት ሊሆነ፣ ለአንተ መጠጊያ ሊሆነ። ኧረ እባክህን አሜን በለኝ። ለአንተ መኖሪያ ሊሆንህ እሱ መጠጊያ አጣ። ቀበሮች በገደል ውስጥ ቢደበቁ፣ ወፎች ደግሞ በዛፍ ላይ ቢሆኑ፣ እኔ እናንተ ግን በኢየሱስ ውስጥ ነው የምንደበቀው። አና ማካታ ላብራዳ ጋባይ። ለምን ሲባል እርሱ ስለኔ ብቸኛ ሆኗል። እርሱ ስለኔ ራሱን የሚያስጠጋበትን አጥቷል። ስለዚህ ለኛ ግን ወደ እግዚአብሔር ወደ ልጁ ወደ ኢየሱስ ክርስቶስ መቅረብ ይሻለናል። መሸሸጊያ ዋሻችን ነው። አሜን። መሸሸጊያ ዋሻ፣ መሸሸጊያ ዋሻ። አሜን። መሸሸጊያ ዋሻ፣ መደበቂያችን፣ የምንደበቅበት ጠላት ሲመጣብን የምንሸሸግበት መሸሸጊያችን ነው። ለኛ ግን ወደ እግዚአብሔር መቅረብ ይሻላል። አየህ፣ በጣም ብዙ ሰው ከእግዚአብሔር ድምፅ የራቀ ነው። የእግዚአብሔር ድምፅ ግን ምን ይመስላል? እግዚአብሔርን መስማት አልቻልኩም ይላል ብዙ ሰው። እኔ ክርስቲያን ነኝ፣ ብዙ ዓመት ክርስቲያን ነኝ፣ የእግዚአብሔርን ድምፅ ሰምቼው አላቅም ይላል። ዳዊት እንዲህ ነው የሚልህ፣ ወደ እግዚአብሔር ቅረብ። በርቀት የምንሰማው ድምፅ የለም። የኔን ድምፅ ለመስማት ወደ እኔ መቅረብ አለባችሁ። እኔ ዛሬ ሀያት ላይ ሆኜ እያስተማርኩ ነው። ይህን የማስተምረውን ትምህርት መገናኛ ላይ ሆኖ ሰው መስማት አይችልም። ይችላል? ምክንያቱም በእኔና በመገናኛ ባለው ሰው መካከል ትልቅ የሆነ ምን አለ? ርቀት አለ። የእግዚአብሔርን ድምፅ ለመስማት ምን ማለት አለብን? መቅረብ። ፈውስ ይባላል። እኔ እስከ ዛሬ ድረስ የተፈወሰ ሰው ቸርች ውስጥ አይቼ አላቅም። እግዚአብሔር ፈዋሽ አምላክ ነው ይባላል። ፈውሱና የት ጋ ነው የሚሰራው? የት ጋ ነው የእግዚአብሔር የፈውስ እጅ የሚንቀሳቀሰው? ወደ እግዚአብሔር መንበር ቅረብ። እግዚአብሔር የሚራክል አምላክ ነው። እግዚአብሔር ፈዋሽ አምላክ ነው። እግዚአብሔር የተሰበረውን መጠገን የሚችል አምላክ ነው። ሪስቶር ማድረግ፣ አሮጌውን ነገር አዲስ ማድረግ የሚችል አምላክ ነው። አሜን። ነገር ግን እኛ ወደ ማን መቅረብ አለብን? ወደ እግዚአብሔር መቅረብ አለብን።
ዛሬ የእግዚአብሔርን ቃል እየሰማችሁ የእግዚአብሔር ቃል እንደ ገመድ ወደ ራሱ ያስጠጋችኋል። ወደ መገኘቱ ይስባችኋል። ወደ ህልውናው ይስማችኋል። አሜን። እስኪ እሳባለሁ በሉ። እሳባለሁ በሉ። እገባለሁ በሉ። እስኪ እቀርባለሁ። እኔ ዛሬ ከትናንቱ በተሻለ ዛሬ እቀርባለሁ። ከባለፈው በተሻለ ዛሬ እቀርባለሁ። ከቅድሙ የተሻለ ዛሬ እቀርባለሁ። አሁን ካለሁበት የተሻለ ከትንሽ ደቂቃ በኋላ እንደገና እቀርባለሁ። እየቀረብኩኝ እቀርበዋለሁ። እስኪ ቀርበዋለሁ በሉ። አሜን 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 አሜን። ኢየሱስ ጌታ ነው። እቀርባለሁ። ወደ ብርሃኑ ቀርባለሁ። ይኸውላችሁ እግዚአብሔር ብርሃን ነው፣ ጨለማ ከእርሱ ዘንድ ከቶ የለም ይላል። ከዛ መጽሐፍ ይመጣና ጌታ ኢየሱስ እናንተ የዓለም ብርሃን ናችሁ ይላል። ማለት ብርሃንን ምን ትላላችሁ? ታበራላችሁ፣ ታስተጋባላችሁ ይላል። አየህ፣ እኛ ብርሃን የምናበራበት ግን ልክ አለው። አሁን አንቺና እሱ የምታበሩበት የብርሃን ልክ አለ። እኩል አናበራ። የምናበራው ኢየሱስ ክርስቶስን እግዚአብሔርን በቀረብነው ልክ ነው። በጣም የሚቀርብ ሰው በጣም ያበራዋል። አሜን ነው። በጣም የሚጸልይ በጣም ፊቱን የሚፈልግ በጣም ወደ ጌታ የተጠጋ ሰው ወደ ምድር ጌታን በጣም አድርጎ ይገልጠዋል። ወደ እግዚአብሔር በቀረብክ ቁጥር የእግዚአብሔርን ብርሃን ትገልጠዋለህ። ወደ እግዚአብሔር መቅረብ የእግዚአብሔርን ብርሃን በምድር ላይ በኃይል እንድንገልጥ ያደርገናል። የብርሃናችን ብርሃኑ አንድ ቢሆንም የምንገልጥበት ልክ ግን እኩል አይደለም። አሜን ነው ወይ? እስኪ ወደ እግዚአብሔር እቀርባለሁ። ስለዚህ ዳዊት ምን አለ? እኔ ግን አለ እኔ ዳዊት አልለቀቀኝም። እኔ ግን ወደ እግዚአብሔር መቅረብ ይሻለኛል። በቃ ወደ እግዚአብሔር መቅረብ ይሻልሻል። በሕይወታችሁ ላይ ፈተና የለም፣ መከራ የለም፣ አሰልቺ ነገር የለም፣ አድካሚ ነገር የለም። መውጣት፣ መግባት፣ መብላት፣ መጠጣት፣ መከራከር፣ አለመሳካት፣ መሳካት፣ አንዴ ደስታ፣ አንዴ ማዘን፣ አንዴ የሆነ ነገር ተሳክቶልህ በጣም ደስ ብሎ ደስታ ጫፍ ላይ ይደርሳል። ከዛ ደስታው አሮጌ ይሆናል፣ ያረጅና እንደገና ሌላ ደስታ ፍለጋት እንደገና ያ ደግሞ ይጠፋል። እንደገና አሁንም የሆነ ስራ ታገኛለህ። ከዛ ስትል ደግሞ ስራው ይሰለቻል። ከዛ ይከፈታል፣ ይዘጋል፣ ይቆማል፣ ይሄዳል። ትደሰታለህ፣ እንደገና እንትን ትደሰታለህ። ስልችት እኮ ነው የሚያደርገው። ያደክማል። አያደክምም? ያደክማል። በስኬት ውስጥም ባለመሳካት ውስጥም በደስታ ውስጥም በጣም በሐዘን ውስጥም ለኛ ግን ወደ እግዚአብሔር መቅረብ ይሻለናል። ለምን ሲባል ወደ እግዚአብሔር ስንቀርብ ያበራልናል። አሜን ነው ወይ? ወደ እግዚአብሔር ቅረቡ፣ እርሱ ምን ይልላችኋል? ያበራላችሁማል። ከዛስ ፊታችሁ ምን አይልም? አያፍርም። እስኪ ፊት አያፍርም በሉ። ኢየሱስ ፊትሽ ላይ ሐዘን አይታይም ማለት ነው። ሀፍረት አይታይም ማለት ነው። ዝለት አይታይም ማለት ነው። በምንም ውስጥ ሆነ ወደ እግዚአብሔር የምትቀርብ ከሆነ ፊት ላይ ብርሃን ነው ያለው። ፊት ላይ ደስታ ነው ያለው። ፊት ላይ ደስታ ነው ያለው። አሜን። ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል። በኤፌሶን መጽሐፍ ላይ አዳምና ሔዋን ኃጢአት ከሰሩ በኋላ በሰውና በእግዚአብሔር መካከል ጥል ሆነ። በሰውና በእግዚአብሔር መካከል ያለው ጥል ምን አይነት ጥል ነው? ሰውን ከእግዚአብሔር የሚለይ በደልና ኃጢአት ነበር፣ አለመታዘዝ ነበር። እና ኃጢአት ምንድነው ያደረገው? ሰውን ከእግዚአብሔር መገኘትና ህልውና አራቀው፣ ሩቅ አደረገው። እግዚአብሔር አዳም የእግዚአብሔር ህልውና ጠፋበት፣ የእግዚአብሔር መገኘት ጠፋበት፣ ድምፁ ጠፋበት። አያችሁ፣ ለዛ ነው ኃጢአትን ሰርቶ መጣ። በገነት ውስጥ እያለ የእግዚአብሔርን ድምፅ ይላል በገነት ውስጥ ይመላለስ ነበር። ሻይን ያደርጋል በቃ ድምፁ። አየ መገኘቱ ባለበት ስፍራ ሁሉ ምን አለ ማለት ነው? ድምፁ አለ፣ የእግዚአብሔር ድምፅ አለ። ኢየሱስ ጌታ ነው። እና ድምፁ በገነት ምን ይላል? ይመላለሳል። አዳም አዳም ወዴት ነህ? አዳም ከዛ ድምፅ ምን አለ? ሸሸ፣ ተሸሸገ። ኃጢአት ከእግዚአብሔር ሰውን ምን አደረገ? አራቀ። እግዚአብሔርና ሰውን ለየ።